ዮናስ ወይ ማሬ አመመሽ እንዴ? አላመመኝም፣ ግን በቃ እኔን ተውኝና ከዚህ በኋላ ሌላ ቆንጆ ሚስት አግብተን ነው። ምን ማለት ነው? እኔ ምንድን አይመስለኝም። ቤተሰቦች እንኳን ኩላሊት ሊሰጡኝ አንተ ሊጠይቁኝ ተጸይፈውኛል። ምን ማለት ነው? ማንም የለኝም ማለት? እኔ ለአንቺ ስላደል እንዴ ሁሉ ነገሬን ትቼ ካንቺ ጋር የሆንኩት? አባቴ አንተ እኮ ከማንም በላይ ነህ። ግን አትበይም። በቃ የኔ ኩላሊት የሚሆን ከሆነ የኔን ኩላሊት ትወስጃለሽ። እንደዚህ አታስቢ። አባቴ አፈቅርሃለሁ። እሺ እኔም አፈቅርሻለሁ። ማሬት ልትሄጂ ነው? የሆነች ቀጠሮ አለችብኝ፣ አልቆይም፣ ደርሼ እመጣለሁ። እሺ መቅረታት? እሺ ዛሬ ትንሽ ስላመመኝ ሐኪም ቤት ቼክአፕ አለብኝ። እዛ ይዘሽኝ ትሄጃለሽ። ዮናስ ደግሞ ምንድነው የምታካብደው? ዛሬ መቅረት አልችልም፣ ብቻ እንደርሰና አይ በጭረቆ ሰው መሄድ ይለደርስ ምን ነው በጾም በጸሎት ሻዋገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይ የነገው ቤትሽ ቢታደስ